በምድር ገጽ ላይ የሰው ልጅ ታሪክና የዘመናት ተአምራት በሚያስደንቅ ሁኔታ ተቃቅፈው የሚኖሩባት የጥንታዊት ስልጣኔዎች ድምቀትና የመንፈሳዊነት ጥልቀት አንድነት የሚንጸባረቁባት ጥቂት ቦታዎች ብቻ ናቸው። ዛሬ ወደዚያች ልዩ ቦታ ወደ እስራኤል ጉዞ እንሄዳለን። ይህች የሶስት ታላላቅ ሃይማኖቶች ይህም ይሁድነት፣ ክርስትና እና እስልምና የትውልድ ሀገር የጥንታዊ ስልጣኔዎች አሻራዎች በየቦታው የሚገኙባት እንዲሁም የዘመናዊ ፈጠራ ቴክኖሎጂ ተአምራት የሚከናወኑባት ሀገር በእውነትን ልብን ትማርካለች። እስራኤል በዓለም ላይ ላሉ በሚሊዮኖች ለሚቆጠሩ ክርስቲያኖች እጅግ የላቀ መንፈሳዊ ትርጉም አላት። ይህች ምድር የኢየሱስ ክርስቶስ የትውልድ፣ የትምህርት፣ የመከራ፣ የመስቀል ሞትና የትንሣኤ ታሪክ የተከናወነባት ናት። እያንዳንዱ ስፍራ፣ እያንዳንዱ ድንጋይ የክርስትና እምነት መሰረት የጣለውን ታሪክ ይዘዋል። የቃል ኪዳን ምድር ናት። ከጥንት ጀምሮ ይህች ምድር ለክርስቲያኖች የሃይማኖት ጉዞ ዋና መዳረሻ ሆና ቆይታለች። የብዙዎች እምነት የሚፈተንበትና የሚጠነክርበት ቦታም ናት። ኢየሩሳሌም ከተማ ከሁሉም በላይ ለክርስቲያኖች ቅዱስ ቦታ ናት። የቅዱሳን ከተማ ተብላም ትጠራለችም። ጥንታዊት ኢየሩሳሌም የቅዱስ መቃብር ቤተክርስቲያን ወይም ደግሞ ቸርች ኦፍ ዘ ሆሊ ሴፕልቸር ባለቤት ስትሆን ይህ ቤተክርስቲያን የኢየሱስ ክርስቶስ መስቀል መቃብርና ትንሣኤ የተፈጸመበት ቦታ ተብሎ ስለሚታመን በዓለም ዙሪያ ካሉ ምዕመናን ዘንድ ከፍተኛ መንፈሳዊ ስፍራ አለው። የዚህ ቤተክርስቲያን መሰረተ ከአራተኛው ክፍለ ዘመን ጀምሮ የተጣለ ሲሆን በሮማውያን ንጉስ ቆስጠንጢኖስ እና በሄሌና ጥረት እንደተገነባ ይነገራል። በታሪክ ዘመናት ሁሉ ይህ ቦታ እንደገና ተገንብቶና ተደግሞ ዛሬ ላይ ደርሷል። በተጨማሪም ኢየሱስ የመጨረሻውን ሳምንት ያሳለፈበት የመከራው መንገድ 14 ጣቢያዎች ያቀፈ ሲሆን በከፍተኛ ስሜት የሚጓዙበት ቅዱስ ስፍራ ነው። የደብረ ዘይት ተራራ ደግሞ ኢየሱስ ጸሎትና ትንቢቶች የተፈጸሙበት ቦታ ሲሆን የገሊላ ውብ እይታ የሚሰጥም ጭምር ነው። የጌቴሴማኒ የአትክልት ስፍራም የጥልቀት እምነት የፈተና ታሪክ አሻራ ይዟል። የኢየሱስ መከራ የተጀመረበት የሰው ልጅ የንስሐ ስፍራ ከኢየሩሳሌም በስተደቡብ በተራራማው የይሁዳ አካባቢ የምትገኘው ቤተልሔም የኢየሱስ ክርስቶስ የትውልድ ቦታ ናት። የልደት ቤተክርስቲያን ቸርች ኦፍ ዘ ኔጌቲቪቲ በዓለም ላይ ካሉ እጅግ ጥንታዊና ቀጣይነት ባለው መልኩ ጥቅም ላይ የዋሉ አብያተ ክርስቲያናት አንዷ ስትሆን በየዓመቱ በሚሊዮን የሚቆጠሩ የሃይማኖት ተጓዦች ትቀበላለች። የዚህ ቤተክርስቲያን መገኛ ቦታ የኢየሱስ መወለድን በማስታወስ የተሰራ ሲሆን የንጉስ ሄሮድስ የህፃናት ግድያና የጥበበኞች ጉብኝት ታሪኮችም ከዚህ አካባቢ ጋር ተያይዘዋል። ወደ ሰሜን ስንሄድ ደግሞ የኢየሱስ የልጅነት ዘመን መኖሪያ የሆነችውን ናዝሬት እናገኛለን። የምስራች ባዚሊካ ወይም ባዚሊካ ኦፍ ዘ አኑንሲዬሽን የድንግል ማርያም የኢየሱስ መጸነስ ማወቅ የሰማችበትን ቦታ ነው። ይህ ቦታ የድንግል ማርያም አባት ቤት እንደነበረ ታሪክ ያስቀምጥልናል እና የባዚሊካው ግርማዊ ውስጥ ክፍል የጥበብ ስራዎች የድንግል ማርያምን ታላቅነት ያሳያሉ። እንዲሁም የገሊላ ባህር አካባቢ ኢየሱስ ብዙ ተአምራትን ያደረገበት የሐዋርያት አሳ አጥማጆችን የጠራበትና ተራራው ላይ የተሰበከውን ስብከት የሰጠበት ስፍራ ሆኖ ይታወቃል። ከነዚህ መካከል ቃርሃና ከተማ የኢየሱስ አገልግሎት ማዕከል የነበረችበት ወቅት ላይ የነበሩ የጥንት ቤቶች ፍርስራሾች ይገኛሉ። በገሊላ ዙሪያ ያሉ ቦታዎች እንደ ታቦር ተራራ፣ የጥምቀቱ ዮሐንስ መታሰቢያ ቦታዎችና ሌሎች በርካታ የኢየሱስ ክርስቶስ ታሪክ አሻራዎች ይገኛሉ። ለእያንዳንዱ ክርስቲያን እስራኤል የሃይማኖታዊ ጉዞ፣ የቃል ኪዳን መሬትና መንፈሳዊ እድሳት ዋና መዳረሻ ናት። የልብ ጥልቀት እምነት የምናድስበት ቦታ ይህ በአንዲሁ እንዳለ ኢየሩሳሌም ለአይሁዶች የመጀመሪያው የሁለተኛው ቤተ መቅደስ ቦታ፣ የምዕራቡ ግንብ እና ለሙስሊሞች የአልአቅረሃ መስጊድ የአለተ ቤተ መቅደስ እጅግ ቅዱስ ከተማ መሆኗን መጥቀሱ ተገቢ ነው። የእስራኤል ህዝብ ልዩ የሆነ የብዝሃ ባህሪ የዘርና የባህል ድብልቅ ነው። የአብዛኛው የአይሁድ ህዝብ ስብጥር ከመላው ዓለም በተለያዩ ጊዜያትና ምክንያቶች የተሰደዱትን ያጠቃልላል። ከነዚህ መካከል በአውሮፓ የኖሩት አሸከናዚ፣ በሰሜን አፍሪካ፣ በመካከለኛው ምስራቅ ፋርዲና ሚራዛሂ፣ ከኢትዮጵያ፣ ቤተ እስራኤል፣ ከህንድ፣ ከሶቪየት ህብረትና ከሌሎች ሀገራትም የመጡ ይገኙበታል። እያንዳንዱ ስደተኛ ቡድን የራሱ ቋንቋ፣ ባህል፣ ወግ፣ የሙዚቃ ስልትና የምግብ አሰራር ዘይቤ ይዞ በመምጣቱ እስራኤልን እጅግ ባለጸጋ ተለዋዋጭ ባህል ያላት ሀገር አድርጓታል። ይህ የባህል ውህደት በሚያስደንቅ ሁኔታ በዕለት ተዕለት ህይወት፣ በምግብ፣ በሙዚቃና በጥበብ ውስጥ ይንጸባረቃል።
በተጨማሪም የሀገሪቱ ህዝብ ውስጥ ጉልህ ድርሻ ያላቸው የአረብ ዜጎች ሲሆኑ አብዛኛው ሙስሊሞች ሲሆኑ ክርስቲያኖች እና ድሩዝም ይገኛሉ። እነዚህ ማህበረሰቦች የራሳቸው የባህልና የሃይማኖት ወግ አላቸው። እናም በሀገሪቱ የባህልና ማህበራዊ ህይወት ውስጥ የራሳቸው አስተዋጽኦ ያደርጋሉ። ከነዚህ መካከል የድሩዝ ማህበረሰብ ልዩ የሆነ ሃይማኖታዊና ባህላዊ ስርዓት አለው። የድጋፍና የህብረት እሴቶቻቸው ትልቅ ትምህርት ይሰጣል። በዚህ ምክንያት የዕብራይስጥና የአረብኛ ቋንቋዎች በይፋውነት የተከበሩ ሲሆን የዕለት ተዕለት ህይወት የብዙ ባህሎች መገኛ ነው። የሙዚቃ፣ የጥበብ፣ የድራማና የስነ ጽሑፍ ዘርፎች የነዚህን የባህል ውህደትና ልዩነትን ያንጸባርቃሉ። የሀገሪቱ ህዝብ በተለምዶ እንደ ጠንካራ፣ እንደ ተከላካይ፣ እንደ ፈጠራ ሰው እና እንደ ማህበረሰብ አብሮ የመኖር ፍላጎት ያለው ሆኖ ይገለጻል። በየዕለቱ የህይወት ውጥረት መሃል ቢሆን የቤተሰብ ማህበረሰብ ትስስር፣ የሽበት አከባበር፣ አርብ ምሽት ፀሐይ ስትጠልቅ እስከ ቅዳሜ ምሽት ድረስ የሚዘልቅ የቤተሰብ የእረፍትና የክብር ቀን እና የሃይማኖታዊ በዓላት የህዝቡን አንድነት፣ ማንነትና ባህላዊ መሰረት ያሳያል። የትምህርት ተቋማት ከፍተኛ የትምህርት ደረጃም የህብረተሰቡ የዘመናዊ አስተሳሰብ እድገት ማሳያዎች ናቸው። የአስተሳሰብ ነጻነትና የትምህርት መከበር የዚህ ህዝብ መሰረታዊ ባህሪ ነው። ከጥንታዊ ታሪኳ እና መንፈሳዊ ጥልቀቷ ጋር ተዳምሮ እስራኤል በዘመናዊ ቴክኖሎጂና ፈጠራ ዓለም አቀፍ መሪ ሆናለች። ሲሊኮን ዋዲ በመባል የምትታወቀው ሀገሪቱ በዓለም ላይ ካሉ ከፍተኛ የቴክኖሎጂ ማዕከላት አንዷ ስትሆን በየዓመቱ በርካታ የፈጠራ ስራዎችን ታፈራለች። በሀገሪቱ የህዝብ ብዛት ጋር ሲነጻጸር ከፍተኛ ቁጥር ያላቸው ጅምር ኩባንያዎች እና የፓተርን ባለቤት አላት። ይህ የጅምር ሀገር የሚል ቅጽል ስም እንዲያገኝ አስችሏታል። ይህ የእስራኤላውያን የፈጠራ ጉልበት ተግዳሮቶችን ወደ እድሎች የመቀየር ችሎታ ማሳያ ነው። በተለይ በሚከተሉ ዘርፎች ጎልታለች። ለምሳሌ ስንጠቅስ ሳይበር ደህንነት። በዓለም ላይ ካሉ የሳይበር ደህንነት ኩባንያዎች ውስጥ በርካቶች በእስራኤል የተመሰረቱ ሲሆን ይህ ዘርፍ የሀገሪቱ የደህንነት ኢኮኖሚ ምሰሶ ነው። የመንግስትና የግል ዘርፎች በጋራ መስራት አዳዲስ የደህንነት መፍትሄዎችን ይፈጥራሉ። ለምሳሌ የሞባይል ደህንነትና የኢንተርኔት ነገሮች ደህንነት ላይ ልዩ ትኩረት ይሰጣሉ። የሀገሪቱን የደህንነት ፍላጎት የሚያንጸባርቅም ነው። ሕክምና ቴክኖሎጂ አዳዲስ የሕክምና መሳሪያዎችን፣ የፈውስ ዘዴዎች፣ የዲጂታል ጤና መፍትሄዎች እና የዳሳሳ ቴክኖሎጂዎች እዚህ በከፍተኛ ውጥነት እያደጉ ነው። ለምሳሌ ከማንኛውም ሀገር በበለጠ ፍጥነት የሕክምና ቴክኖሎጂ ኩባንያዎች ወደ ኒውዮርክ ስቶክ ኤክስቼንጅ NYCSE ይገባሉ። የሮቦቲክ ቀዶ ጥገና መሳሪያዎች፣ አርቲፊሻል ኢንተለጀንስ ወይም ደግሞ AI ላይ የተመሰረቱ የምርመራ ስርዓቶች እና የክሎኒንግ ቴክኖሎጂዎች እዚህ እየተዳበሩ ነው። የሰዎች ህይወት የማዳንና የማሻሻል ፍላጎት ግልጽ ነው። ግብርና የቴክኖሎጂ በውሃ እጥረትና በከፊል በረሃማ በሆነ አካባቢ የእስራኤል የግብርና ቴክኖሎጂ ጠብታ መስኖን፣ የውሃን እንደገና ጥቅም ላይ ማዋል እና ዘመናዊ ግሪንሃውስ ቴክኖሎጂዎችን በመጠቀም ምርታማነትን በእጅጉ ይጨምራል። ይህም በዓለም ዙሪያ ያሉ ደረቅ ክልሎች ያሉ ገበሬዎች ጠቃሚ እንዲሆኑ አስችሏል። የሰው ልጅ ለምግብ ዋስትና ያለውን ትግል የሚያሳይ ነው። ሶፍትዌርና አርቲፊሻል ኢንተለጀንስ ወይም ደግሞ AI ተብሎ የሚጠራ በርካታ የሶፍትዌር ኩባንያዎችን፣ የአርቲፊሻል ኢንተለጀንስ የሙከራ ላቦራቶሪዎችን እና የሞባይል አፕሊኬሽን ልማት እዚህ ይገኛሉ። የፍለጋ ሞተሮች፣ የማህበራዊ ሚዲያ መድረኮችና የጨዋታ ቴክኖሎጂዎች ላይ ጥልቅ አስተዋጽኦ አላቸው። ይህ የፈጠራ መንፈስ የእስራኤል የኢኮኖሚ እድገት ከማቀፍ ባለፈ ዓለም አቀፍ ተጽዕኖዎችን ያሳድጋል። በብዙ መልኩም ለዓለም ህዝቦች የቴክኖሎጂ መፍትሄዎችን ይሰጣል። ስለ ምግባቸው ደግሞ ትንሽ እናንሳ። የእስራኤል ምግብ የሜዲትራኒያንና የመካከለኛው ምስራቅ ጣዕሞች ውህደት ሲሆን በዓለም ዙሪያ ባሉ አይሁዳውያን ስደተኞች ባህልም ተጽዕኖ ያሳደረበት ነው። የሀገሪቱ የተትረፈረፈ የግብርና ውጤቶች፣ ትኩስ አትክልቶች፣ ፍራፍሬዎችና የተለያዩ የባህር ምግቦች የዕለት ተዕለት ምግቧ መሰረት ናቸው። የሜዲትራኒያን የአየር ንብረት ለትኩስና ለምለም ምግቦች ምቹ ሁኔታን ይፈጥራል። ታዋቂ ምግቦችን ስንጠቅስ እንደኛ ቀናት ሐሙስ የሚባል ምግብ አላቸው። የከርሰ ምድር ፍሬ ከተፈጨ ሰሊጥ ጋር የተሰራ መረቅና ፍላፌል የከርሰ ምድር ፍሬ ጥብስ በየመንገዱ ይገኛል። የጎዳና ምግብ ባህል መገለጫ ናቸው። ሻክሹካ በቅመም የበዛ ቲማቲም፣ ድልህ
ውስጥ የተቀቀለ እንቁላል ለቁርስና ብሩንች ተወዳጅ ናቸው። ሳቢች የሚባል የተጠበሰው የእንቁላል ቅጠል፣ ጠንካራ የተቀቀለ እንቁላልና ሰላጣዎች የተሞላ የፒታ ዳቦ ደግሞ የኢራቅ አይሁዳውያን ተጽዕኖ ያሳየ ነው። ታሂኒ የሰሊጥ ፍሬ መረቅ ለብዙ ምግቦች ማጣፈጫ ሆኖ ያገለግላል። የጥብስና የሰላጣዎች ጣዕም ማድመቂያ ነው። በተጨማሪም የተለያዩ አይነት የዳቦ አይነቶች እንደ ላፋ፣ ትልቅና ለስላሳ የፒታ ዳቦ እና ከራንች የፈረንሳይኛ ተጽዕኖ ያለው ዳቦ የሀገሪቱን የዳቦ ባህል ያሳያሉ። ምግብ ለእስራኤላውያን ማህበራዊ ግንኙነት፣ ለቤተሰብ መሰባሰብና ለዕለት ተዕለት ህይወት ማዕከል ነው። የሽበትና የሃይማኖታዊ በዓላት ለምሳሌ ፒሳክ እና ሮሽ ሃሻና ልዩ የሆኑ ምግቦች ይዘው ይመጣሉ። ይህም የቤተሰብ ትስስር የሚያጠናክር ነው። ወደ ተፈጥሮ ሀብቷ መለስ ስንል ደግሞ እስራኤል የምትገኘው በምስራቃዊ ሜዲትራኒያን ባህር ጠረፍ ላይ ሲሆን ከሊባኖስ፣ ከሰሜን ምስራቅ ከሶሪያ፣ በምስራቅ ከዮርዳኖስ ጋር ትዋሰባለች። የሜዲትራኒያን ባህር ምዕራባዊ ድንበሯ ስትሆን ምስራቃዊ ድንበሯ ደግሞ የሞት ባህር እና የሞት ባህር ሪፍት ቫሊ አካል ነው። የዮርዳኖስ ወንዝ ለዚህ ክልል የውሃ ምንጭ ከመሆኑም በላይ በታሪክና በሃይማኖት ትልቅ ቦታ አለው። ምንም እንኳን ሀገሯ ትንሽ ብትሆንም የሀገሪቱ የተፈጥሮ ገጽታ ግን እጅግ በሀብት የተሞላች ናት። ከለምለም የሰሜኑ ገሊላ አካባቢ እስከ ማዕከላዊው የኮረብታማ አካባቢዎች በተለይም የይሁዳ የሳምራያ ኮረብቶች እና ከደቡብ የሚዘረጋው ሰፊው የኔጌቭ በረሃ ድረስ የተለያየ የመሬት አቀማመጥ አላት። የኔጌቭ በረሃ የሀገሪቱን ከግማሽ በላይ የሚሆነውን ክፍል ይሸፍናል። ይህም የሰው ልጅ እንዴት በከባድ ሁኔታ ውስጥ ቢሆን ህይወት መምራት እንደሚችል የሚያሳይ ነው። የሞት ባህር ተብሎ ከሚጠራው ምድር ላይ ከሚገኙት ዝቅተኛ ቦታዎች አንዱ ነው። የባህር ውሃ 9.5% የጨው ይዘት ያለው ሲሆን ይህም ልዩ የሆነ ይዘቱ በውሃው ላይ ምንም ነገር ወርውራችሁ ብትጥሉ ተንሳፈው እንዲቆዩ የሚያደርግ ነው። እሱ ብቻ ሳይሆን ለቆዳ ሕክምናም ጠቃሚ እንደሆነ ይታመናል። ይህች ሀገር ስትራቴጂካዊ ቦታ ይዛለች። ለብዙ መቶ ዘመናትም የንግድ የባህልና የእምነት መስመሮች መገኛ ሆና ቆይታለች። ይህም የጎሳዎችንና የባህል ተጽዕኖዎችን አሳድሯል። እያንዳንዱ ድንጋይ የራሱን የሆነ ታሪክ አይታጣበትም። እስራኤል ሌላም ብዙ አስገራሚ ነገሮች አሏት። እያንዳንዱም የራሱን ታሪክ ይናገራል። ከነዚህም አንዱ የጥንታዊው የመሳዳ ምሽግ ነው። የሮማውያን ወረራ የመጨረሻ ተከላካይ የነበረው የይሁዳ ተራራ ላይ የተሰራ ምሽግ በታሪክ ውስጥ የህዝቦች ጽናትና የነጻነት ትግል ማሳያ ነው። በ73 ዓመተ ምህረት ገደማ በሮማውያን ከበባ ከባድ ዙፋን ውስጥ ከወደቁ በኋላ የመከላከል አቅማቸው ሲያልቅ 960 የሚጠጉ ሰዎች ራሳቸው ማጥፋታቸው ይታመናል። ይህም የሰው ልጅ ነጻነት ፍላጎት አንዳንዴ እስከምን ድረስ እንደሚደርስ የሚያሳይ አሳዛኝ ታሪክ ነው። የኔጌቭ በረሃ በዘመናዊ ቴክኖሎጂዎች በተለይም በግብርናና በውሃ አጠቃቀም እየተለመደ የመጣ ሲሆን ልዩ የሆነ የተፈጥሮ ገጽታዎችን እንደ የድንጋይ ቅርጾች፣ ካንዮኖች እና ንጹህ የኮከብ እይታዎች ያሳያል። የሰው ልጅ እንዴት የተፈጥሮን ፈተና ተቋቁሞ ህይወት መፍጠር እንደሚችል የሚያሳይ ነው። በደቡብ የምትገኘው ኤላት ከተማ በቀይ ባህር ዳርቻ ላይ የምትገኝ ሲሆን ውብ የኮራል ሪፎሎች እና የውሃ ውስጥ ዓለም ለዳይቪንግና ስኖርክሊንግ ተወዳጅ ናቸው። የውሃ ውስጥ ዓለም የምናይበት መስኮት በተጨማሪም ኪቢቱ በመባል የሚታወቁት የጋራ እርሻ ማህበረሰቦች የእስራኤል ማህበራዊ ታሪክ ልዩ አካል ነው። የጋራ የጉልበት ስራና የንብረት ባለቤትነትን መሰረት ያደረገ ስርዓት ነበራቸው። ይህም በሀገሪቱ ምስረታ ትልቅ ሚና ተጫውቷል። ዛሬም በርካታ ኮሚኒቲዎች የቱሪስት መስህብ ሆነው ይቀጥላሉ። የጋራ ህይወት የጥንት ቅርሶች ናቸው። እስራኤል የጥንታዊትና የዘመናዊት የእምነትና የፈጠራ ትግልና የተስፋ ድብልቅ ናት። ይህች ሀገር በታሪኳ የተማረች ነገር ግን ወደፊት የምትራመድ በዓለም መድረክ ላይ የራሷን ልዩ አሻራ እያሳረፈች ትገኛለች። በየቀኑ አዳዲስ ቴክኖሎጂዎች እየፈጠረች በመንፈሳዊነቷ እየተመራች እና ህዝቦቿን እያስተባበረች እስራኤል የጥንታዊ ቅርስና የዘመናዊ ተአምራት መገናኛ ሆና ሁልጊዜም ትኩረት የምትስብ የምታስገርም ሀገር ሆና ትቀጥላለች። የሰው ልጅ ጉዞና ተስፋ መገለጫም ናት። ውድ ቤተሰቦች የዛሬው ቪዲዮአችን ይህንን ይመስል ነበር። በቀጣይ በሌላ ሀገር እስከምንገናኝ ድረስ ቸር ሰንብቱ።